ጥያቄ ባልና ሚስት ነበሩ ኒካ ሲታሰር ሁለቱም ታሪክ ሶላት ነበሩ አሁን ላይ ሴቷ ትሰግዳለች ወንዱ አይሰግድም ታዲያ ኒካቸው እንዴት ይታያል አብራሩልኝ ባረከላሁ ፊኩም የለም እንደዛ አይነት ኒካ የለም ስትም ታሪክ ሶላት ሁለቱም ሶላት የማይሰግዱ ሰዎች ወደ ሶላት ሲሰግዱ ሶላት ሲጀምሩ ሰለሙ ነው የምንለው ሶላት ሳይሰግዱ ተጋብተዋል አዎ ካፊሮች ነበሩ እንደ ጴንጤ እንደ ኦርቶዶክስ እንደዛ ሌላ እምነት ተከታይ ናቸው ሌላ ወይ የሆነ ዝም ብሎ ሸይጣንን እየተገዙ ነው ኩፋሮች ነበሩ ከሃዲያን ነበሩ ሶላት ሲጀምሩ ሰለሙ አሁን ኒካቸውን ጀድዱ አንላቸው እነዛ ቀጥሉ ነው የምንለው ነገር ግን ከመጡ በኋላ እሷ ሶላት እየሰገደ እሱ የማይሰግድ ከሆነ هذا كافر ስለዚህ يقول الامام ابن باز ስሚያቸው ابن باز እንዲህ ይላሉ اذا كان الزوج لا يصلي فالواجب عليها أن تتركه تتاو والذهاب إلى أهل أبيتواته تتاو أبيتواته صلاة ما يسجد سوى عند التنيا يالون لأن ترك الصلاة جريمة عظيمة تلك عتياتنا تلك وانجلنا ومنكر عظيم كباد حاتيات أسكيامنا والكفر أكبر في أصح قولي العلماء كعلماء نقر بتككلن يونا بصحيه من رجاء بميدقفه كافر نوسويه كافر قند ترقي ساكف يالش السواء يسجدت እሱ ቢውደለደል ታቀፎ ማደር ነው የከርከሮ ወደል የሚሉት እናቶች ከከርከሮ ወደል በላይ ነው ይሄ የከርከሮ ወደል እኮ ነጃሳ ነው እሱ ቢነካሽ በቃ መታጠብ አለብሽ በተባሉ ስትታጠብ የሚለቅ ይሄ ከባድ እኮ ነው ከባድ ነው ዝሙት ነው የሚያሰራው ስለዚህ ክልክል ነው የለም ባልሽ አይደለም ታሪክ ሶላት ባልሽ አይደለም በቃ ሶላት የማይሰግድ ሰው ባል አይደለም ምናልባትም አሁን ታሪክ ሶላት ስለሆነ በቃ ተይው ትቻለሁ ብለሽ ሄደሽ ሌላ ትዳር ብትይሽ ሊከስሽ ይችላል እሱ ሸሪዓ ያቅበ ሸሪዓ አይደለም የሚከስሽ ወይ ደግሞ ታሪክ ሶላት አይከፍርም ለሚሉ ሰዎች ይከስሽና ሊያጨቃጭቅሽ ይችላል ለዚህም ፈስኻስ ድርጊ ይላሉ ቃዲ ጋር ሂጂና ባል አይደለም ስለዚህ እነሱ መካከል ግንኙነት የለም ይሄንን አመልክቺ በዛው ዝም ብለሽ እንዳትይ ይከስሻል ሌላ አካል ጋር ያያይዝብሻል በኒካ ላይ ኒካ ብሎ ነገር ግን ኒካ የለው ኒካ ስለሌለው ቤትሽ ሂጂና እንዲፈታኝ አስደርጉልኝ ወይ ሸሪዓ ፍርድ ቤት መክሰስ ነው የማይመለስ ከሆነ የማይሰግድ ከሆነ ስለዚህ ኒካ የለውም لا اله الا الله هذا رجل كافر እኮ ነው ይሄ ካፊር ነው ክዶ ከሆነ ደግሞ የምን ሶላት ነው ብሎ ከሆነ هذا كافر باجماع المسلمين በመላው ሙስሊም ስምምነት ካፊር ነው ነገር ግን አይ በድካም ዛሬ ነገ እንደው በተካሱል በመሰልቸት በእንደዚህ አይነት ከሆነ በመድከም ከሆነ ካፊር ነው في القول الراجح الصحيح لأن النبي صلى الله عليه وسلم أخبرنا رسول عليه الصلاة والسلام نقرونا من بلوى النبي عليه الصلاة والسلام على حدود الذي بيننا وبينهم الصلاة فمن تركها فقد كفر بيننا بالنسو مكاكل يالله مليا صلاة يتو በእርግጥም ክዷል ብለዋል ረሱል አለይሂ ሰላቱ ወሰለም እዚህ ይሄ ነው በተደጋጋሚ የተነጋገር ነው ነው ሪከሶላ እንደምን ሪራሄ የለም አንቺ ልጆችን ላሳድግ ምን እያላችሁ ዝም ብላችሁ ተቀመጣላችሁ ሶላት የማይሰግድ ጋር ማለት ነው ኑሮ ነው ባላላት እንዲባል ብቻ የሚፈልጓሉ لا اله الا الله እንደው ጸድቁ ሞቀር ምንም አይነት ባል የሚባል ያላየች ሴት ይሻላል ታሪክ ሶላት ካገባች ወሬ አላህ ይሄ ከከርከሮ ወደል በላይ እኮ ነው ከከርከሮ ወደል በላይ ነው ከከርከሮ በላይ እኮ ነው ሶላት የማይሰግድ ሰው ስሙኝ በትክክል አመልጦኛ አይደለም ከከርከሮ በላይ ቀፋፊ ነው ከርከሮ እኮ አይቀጣም አፈርሁን ነው የሚባለው ታሪክ ሶላት እኮ ጀሃነም ነው የሚገባው እዴ ኡላኢከ ከልአንዓም በልሁም አضل ዶላልነቱ ራሱ ከከርከሮ ካሳማ በላይ ነው ጠንቀቅ በሉ በጣም አህጸያፍ ያስቀያሚ ነው ጠንቀቅ በይ ለሶላት ላይ ያላችሁ አቋም ብዙዎቹ እየተንሸራተተ ሱብሂ ባይሰግድ አስሩ ቢያሳልፍ ምንም ደንታ የላትም በቃ ባሉካ ምንም ሰገደ አልሰገደ እንደው አንዳንድ ጊዜ እንደው ብትሰግድ ምን አለበት እያለች አብራ ትኖራለች እንደዚህ አይነት አለ አስሩ ሶላት ብቻ ያሳለፈ እኮ ይከፍራል እኮ ነው የሚሉት አሁን ላይ ጥንቃቄ والله أعلم سدستنيا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ወደ ጥያቄ ስገባ ባልና ሚስት ሰለፊያ ናቸው ግን ዕውቀት የላቸውም አንዳንድ ኪታብ ቀርተዋል ሚስቲቱ
ባሏ ጀግና ሰለፊ እንዲሆን ትፈልጋለች። በአንድ ላይ እያሉ ቂራአት አልመቻቸው አለ። በአካባቢው ያለው መስጊድ ያለው ኡስታዝ ማቅራት አይችልም እና ሚስቲቱ ውጭ እኔ ልሂድ አለች። አንተ ደግሞ ቂራአት ሂድ አለችው። እሱም መቅራት ይፈልጋል፣ እናንተም ጋር መቅራት ይፈልጋል። እሷም እናንተ ዘንድ እንድትቀራ ትፈልጋለች። በዚህ ተስማሙ። ምን ትመክረናለህ? እንዳትሄጂ ወደ ውጭ አልጋያ ላ ቱበሪሩ ልወሲላ። ወደፊት ያላችሁ ግብአት ዓላማችሁ መማር፣ ዓላማችሁ ጥሩ ነገር፣ ዓላማችሁ ዲን፣ ዓላማችሁ ሱና፣ ዓላማችሁ ዓቂዳ ነው። እዛ ላይ ግን መሰላል እንዲያታደርጉት የነኛውን ሐራም አይቻልም፣ አይፈቀድም። አልጋያ ግብአት ላ ቱበሪሩ ልወሲላ፣ መረማመጃን መሸጋገሪያን ድልድል ሐላል አያድርግ። ለምን لا يجوز سفر لأنه لا يجوز سفر المرأة المسلمة في الطائرة ولا غيرها بدون محرم مهد أتكلم بأوروبلان ميون بليلان ميون سيتلج يالا محرم مهد آيفكر الله سلزي كل كلمة نبي عليه الصلاة والسلام لعموم قوله صلى الله عليه وسلم لا تسافر المرأة إلا مع ذي محرم كقرب زمد واغانجي انت سقاش እንዳትሄድ ተብሏል። በቃ ይሄ አይቻልም። ያውን አንቺ ዝመምጣትሽ ወሲላ ነው፣ መዳረሻ ነው። እሱ እንዲቀራ እየደጎምሽው እሱ ቂራት እንዲቀራ ላ እዛው ሁኑ፣ ተረዳዱ፣ አላህ ያግዛችሁ። ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ኢንሻአላህ። የቀን ስራ እየሰራ እየነገዱ ዑለማዎች ይቀሩ ነበር። እየሰራ የቀን ስራ እየሰራ የተለያየ ነገር እያደረገ አሁን ምን ይቀሩ ሞልተዋል እኮ ሰለፊዮች አሉ። ደሴ ላይ አሁን ምንድነው ሲዋክ ይዘው ይውላሉ መስጂድ በር ላይ። ከዛ ማታ በይነል መግሪብ ወልኢሻ ጧት ከሱቢ በኋላ ቂራታቸውን ይቀራሉ፣ ቀን ስራቸውን ይሰራሉ። አብዛኛው የሰለፊዮች ባህሪ ይሄ ነው። ቀን ገበያ ቦታ ይውላሉ፣ በይነል መግሪብ ወልኢሻ ኪታባቸውን ይዘው ወይ ኪታብ ይዘህልኝና በዙ ሆኖ መስጂድ መሄደው ደስ እንደሚሉ አቦ አላህ 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 አይ እንደው የዕልም ጣዕም ያለበት በቃ እቤታቸው ገብተው ኪታብ ይዘው መግሪብ እስከ ኢሻ ድረስ ይቀራሉ። ከዛም በኋላ ሙራጃዓ ካላ ያደርጋሉ። ከዛ ጧት ደግሞ ቂራአት አለ። ሁለቱን ወቅት ለቂራአታቸው ጀባ ብለዋል፣ ተምነዋል። እንደዚህ ማድረግ ይቻላል። ስለዚህ አለበለዚያ በሐራም እየተጋገዙ አይሆንም። እህታችን ተከላ ይቅር